ግራ ገባ ጊዜ ዛሬ አገት በሙርክ ዘወጣለሁ እንጨት ለመስበር አገዳ ምናምን እንደማንጣት የማገዶን አዎ በዚህ እድሜያችሁ አሁን ማገዶ ለማምጣት ትሄዳላችሁ? ሰላም አለይኩም እንዴት ዋላችሁ? እንዴት ናችሁ? ጋሼ ደህና ናችሁ? እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ደህና ናችሁ? ትበረታላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቾቻችን ዛሬም በአዲስ በረመዳን ዚያራ ቪዲዮ ተመልሼ መጥቻለሁ። ዛሬም እንግዲህ ከአንድ እናትና አባት ቤት ተገኝቻለሁ ማለት ነው። ተመልካቾቻችን እንግዲህ የረመዳን ዚያራችንን በምናደርግበት ሰዓት ውጭ ሀገር የሚገኙ እህትና ወንድሞቻችን ሄዱና ዘይሩልን ብለው የሚያዙን ቤተሰቦች ነው ማለት ነው የምንዘይረው። ስለዚህ ተመልካቾቻችን ዛሬም ይዤላችሁ የመጣሁት እናትና አባቶቻችን እንግዲህ ታውን በፊት ቤታቸው መተን አውርተናቸው ኢንተርቪው አድርገናቸው ዘይረናቸው እናውቃለን። ዛሬም እንግዲህ ከአባታችንና ከእናታችን ቤት ተገኝቻለሁ ማለት ነው። እንዴት ናችሁ አባታችን? ደህና ናችሁ? እናንተ ንፍቆት በቀር ተጠፋፋን አይደለ? እናንተ ንፍቆት እንዴት አደርጋለሁ? እያነበለብኩ ነው፣ እያደረኩ ነው። ረመዳኑስ እንዴት ነው? ጃማ ይዘናል እንግዲህ አልሐምዱሊላህ። ስራስ አሁን እየሰራችሁ ነው? ስራችን ገበያ ማክሰኞ ቀን ነው። ማክሰኞ ቀን ብቻ ማክሰኞ ቀን ጉችኑ ጉድጓድ ሁሉንም ተዋርከዋ ጀምሬ አዳረሳለሁ። እንግዲህ ተመልካቾቻችን እኒህን አባት ለማታውቋቸው ታውን በፊት ቪዲዮውን ላይ ያያችሁ እኒህ አባት የሚሰሩት በዚሁ በእድሜያቸው የገበያ ዳስ አለ፣ ገበያ ላይ የሚሰራ ዳስ ማለት ነው። ያንን ዳስ ነው እንግዲህ ጉሬ ይቆፍራሉ ለገበያተኞች። እነዛ ጉሬ በተቆፈረባቸው ብር ይከፈላቸዋል ማለት ነው። ሁልጊዜ ያችኑ አንዷም 5 ብር አንዷም 5 ብር። ኑሮ አልተወደደም እንዴ? የጉልበት አይጨምርም? ዋጋ አይጨምሩም። ያችኑ እኔ መስራት የለው እንጂ ይሄ ነው አላውቅም። አታውቁትም? ሰራላቸዋለሁ 5 ብርና 10 ታይሃታልፈም። ደህና ናችሁ? እንግዲህ እስካሁን ድረስ እየቆፈራችሁ ከሆናችሁ ደህና ናችሁ። እሺ እናንተስ እንዴት ናችሁ? እስኪ ወደድም ያቃጥለኛል፣ ያንገበግበኛል፣ እንደው ቅጥልጥል ያደርገኛል። እየተኛሁም እንጨቱም ማገዶ እየቸገረኝ እተኛለሁ፣ እነሳለሁ። አሁን እነሱ በሚሰሩት ነው አሁን ቤት እናንተ የምትተዳደሩት? እንደው በዝቹ እንድቹ እያል ደግሞ ሰውም ደግሞ ፍጥርተውንም ምንዋንም ያመጡልን ጊዜ በእንድቹ ነው እንጂ ሌላ ምንም ነገር የለም። ምን አለ ከስቡን አሁን ትታችሁታል። ይችሉ እንጨት አሁን እንግዲህ አሁን እቺ የምትማገድ የጠፋ ጊዜ ማመጣዱ ናዲስቱ ቀየውን ያየኸው ጊዜ እሷ እውጭ አትወጣም። ገበያዋ ብቻ ናትና የሆነው እንጂ ግራ ገባ ጊዜ ዛሬ አገት በሙርክ ዘወጣለሁ እንጨት ለመስበር አገዳ ምናምን እንደማንጣት የማገዶን። አዎ በዚህ እድሜያችሁ አሁን ማገዶ ለማምጣት ትሄዳላችሁ? እያረፍኩም ምንም እያልኩም ያካም ይለኛል። አንዳንዴ ይሄን ይደመኛል፣ አንዳንዴ ደግሞ ይሄን ዘውነቴ እንድክመረኝ እንደሆኛ ግሜ እኔ አንዲትም ጭብትም ተፈያችን አንጥቼ በዛው ዲስቱም መጣሩም የሚባለው ያ ተቀራ። የገበያ ቀን ስራ ትሰራላችሁ፣ ከዛ ደግሞ ማገዶውንም ሄደው ያመጣሉ። አባታችን በዚህ እድሜያቸው እየወደቀ እየተነሳ ሄደው ማገዶ ያመጣል። እንግዲህ ተመልካቾቻችን እነዚህ ቤተሰቦች ልጅ እንደሌላቸው ታውን በፊት ነግረውናል። ስለዚህ ልጆች የላቸውም፣ የወለዱ ልጆች። እኒህ የምታዋቸው አባት የገበያ ቀን በሆነ ቀን ሄደው ጉድጓድ ቆፍረው በቆፈሩት ልክ 2 ብርም ሲሰጡ 5 ብርም ተሰጡ 20 ብርም 30 ብርም ያንን በየገበያ ቀኑ ያንን ብር ይሰበስባሉ። እቤት ደግሞ ያንን ብር ይዘው ይመጣሉ። እቤት ይዘው ከመጡ በኋላ ደግሞ እንደገና እቤት ውስጥ ማገዶ ከሌለ ያንን ማገዶ የሚያመጣላቸው ልጅ የለም። እናታችን ባለቤታቸው በሽተኛ ናቸው፣ ያማቸዋል፣ መንቀሳቀስ አይችሉም፣ ከቤት አይወጡም አይደለ? ስለዚህ ከቤት አይወጡም። ስለዚህ አባታችን ምን ያደርጋሉ? ከገበያ መተው ያንን ብር ሰርተው ከመጡ በኋላ ደግሞ ማገዶ ግቢ ውስጥ አየት አድርገው ማገዶ ከሌለ እንደገና ማገዶ ለማምጣት ደግሞ እንደገና ወደ ዱር ይሄዳሉ ማለት ነው። ስንት ሰዓት ይሆናል እንደው በግምት? መቼ ሄዳችሁ መቼ ትመለሳላችሁ? ጧት ያልኩ ዙሁር እመጣለሁ። ጧት ሄዳችሁ ዙሁር? በድሮ ዙሁር አልደርስም። አሁን ጧት ያልኩ እንደሆነ ዙሁር ነው። ስለዚህ
እድሜ ሳይገድባችሁ እናታችንን እያገዛችሁ እየተጋገዛችሁ እየኖራችሁ ነው ማለት ነው። አሁን እዚሁ ከዚህ ተነሳ አይደለም እዚሁ ፍንግል ትላለች። ደግሞ ቤት ደግሞ ምጣዱን ጋር ስትደርስ እዛው ፍንግል ትላለች። ይህን እያየሁ እንግዲህ ትንሽ እሳት የሚያቃጥላት የወደቀ የተነሳ ጊዜ እንኳን ነይሁም ነገ የገባውን የውሃውም መንደር ይሰጧታል። ይሄ ተቀረ ድፍን ነው ድፍን ነው። ስለዚህ ፍቅር ማለት ይሄ የምታዩት ነው። እንግዲህ ሰው ከልጅነቱ ጀምሮ በፍቅር ኖሮ አብሮ ያረጃል የሚባለው ተሳሰብ ፍቅር እኒህ ቤተሰብ ውስጥ እያየሁ ነው የሚገኘው ማለት ነው። ለእናንተ ለቻናል የተከታዮችም እየነገሯችሁ እኔም በቻልኩት አቅም እያሳየኋችሁ ነው የሚገኘው። ሄደው ሰርተው ይመጣሉ። ባለቤታቸው እየወደቁ እየተነሱ ሲቸገሩ ሲያዩ ደግሞ ማገዶ ጭምር ጧት ይሄዱ 7 ሰዓት ላይ ማገዶ በቻሉት አቅም ይዘው ይመጣሉ። በዛ በማገዶ ደግሞ ምግብ ተበስሎ ይበላል ማለት ነው። ስለዚህ ከዚህ የበለጠ ምን መቻቻል አለ? ከዚህ የበለጠ በዚህ በርጅና ከዚህ የበለጠ ምን ፍቅር አለ? ምን መተሳሰብ አለ? ዛሬኛ እናንተ ቤት መተናል። ዛሬ እናንተ ጋር መተናል። እንግዲህ መቼም እኔ እንግዲህ እዚህ ከመጣሁ ትንሽም ነገር ብትሆን ባዶ እጄን አልመጣም። እኔም ደግሞ ያችን ይዤ የመጣውን ደጋግ እህትና ወንድሞች ሰጥተውኝ እስኪ ለሚገባቸው ሰጥልኝ ብለው ሲያዙኝ ነው ይዤ የመጣው። ስለዚህ እስኪ የቡናዋ ነገር እሳ እንዴት ነው? ታሁን በፊት የቡናዋ ነገር ጠናችብን ተወደደች ብላችሁ ነበር። ቡናዋ ሰማይ ወጣለች። ሰማይ ወጣይ እሷ አልመለሳትም። በኋላ አልተመለሰም። እየራቀች እቺ የምትመጣው ብር ደግሞ ያቺኑ ጉድጓድ የቆፈራችኋት ነው። ሌላ የሚመጣበት ቦታ አለ? ከየት ይመጣል? ሌላ ሽንቁር መምጫ የለውም? የለም። ከየት ይመጣል? እንግዲህ ተመልካቻችን እስኪ እንግዲህ ደግሞ ዛሬ እኔ ከሳውዲ አረቢያ እህቶች ይሰጡኛሉ። ያንን የዘጡኝን ነገር ይዤ መጥቻለሁኝ። እሱን እሰጣቸዋለሁ ማለት ነው። እንደተለመደው ከቡናዋ እንጀምር። ቡናዋ መታለች። አረሳችሁኝ። እኔም አረሳችሁም ኢንሻአላህ። እኔም በህይወት እስካለሁ ኢንሻአላህ አረሳችሁም። ይሄም ደግሞ ምስር ነው። ይሄ የምታዩት 2 ኪሎ ምስር፣ ለረመዳኑ ደግሞ ተምር፣ ይሄ ደግሞ ሱካር። እየተከየተብኝ ነው የምናገር። ጎራራ ቀኝ አላገኘሁትም። ይሄ ደግሞ 3 ኪሎ ከግማሽ ሩዝ፣ 3 ሊትር ዘይት፣ 5 ኪሎ ዱቄት። ይሄንን ያደረጉላችሁ በሳውዲ አረቢያ የሚገኙ እህቶች ናቸው። በጓደኛ በአንድ ላይ ሆነው ያደረጉላችሁ። ከዛ ደግሞ ከዚህ በተጨማሪ ደግሞ አንድ ሳውዲ ይሄ ደግሞ 1000 ብር ነው። ለአንዳንድ ነገር ከነዚህ ያነሰ ደግሞ አንዳንድ ነገር ለመግዣ ይሆናችኋል። በሳውዲ አረቢያ የምትኖር እህት ናት። ይሄን 1000 ብሩን እንግዲህ ረመዳኑን በዚህ መልኩ እንድትቀበሉት አይዟችሁ ከጎናችሁ ነን ብለዋል። አልሐምዱሊላህ። እኔም ደግሞ እዛው ነኝ። ጎራ አይመክተውም። መርሐባ ጎራ ይጋርደውም። ሀያተንም ባገኛተንም ቅኛ አላህ ያርግላቸው። ሰላም አላህ ያርግላቸው። ታገሩም ተወንዙም ታሳጉም ታዘባኑም ግጥም አላህ ያርጋቸው። የበለጠ ሀያት አላህ ይስጣቸው። አሜን። አመቱ ደራሽ አላህ ያርገን። ወደፊትም ደግሞ አመት በደህና ደርሰን ደግሞ ወደፊት ተቀበል አላህ ያርገን። በአመቱ የምናገኛችሁ አላህ ያርገን። በአመቱ ካዳሚያችሁ ይብዛ። በአመቱ ካዳሚያችሁ አመቱ ተወሩም ሁሉም ግጥም አላህ ያርጋቸው። የምትስማሙ አላህ ያርግልኝ። የበለጠውን አላህ ይስጣችሁ። አሜን። እሺ ውድ ተመልካቾቻችን እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ነው ይመስለው። መተሳሰብ፣ ፍቅር፣ መከባበር የሚባለው እድሜ እንደማይገድበው እና የለም ብላችሁ ለምታስቡ ሰዎች ደግሞ እንዳለ የሚያሳዩ ደስ የሚሉ እናትና አባት ቤት የምታዩትን ቆይታ አድርገናል። እኛም ደግሞ ከሳውዲ አረቢያ በተሰጠን ስጦታ ለነሱ ይዘመተን አስረክበናቸዋል ማለት ነው። ረመዳን ዛሬ 2ኛው ቀን ላይ ነው የምንገኘው። አላህ ጾመው ከሚጨርሱት ያድርገን። ይሄን የነየታችሁ እህትና ወንድሞቻችን አላህ ባወጣችሁበት ይተካችሁ። እኛም ደግሞ እናንተ የነየታችሁትን ነገር ከቀን ወደ ቀን ደካማ የተባሉ እናትና አባቶች ጋር እየወሰድን በመታወት መልኩ እናስረክብላችኋለን። የተመልካቾቻችን ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። ሀገር ሰላም ካልሆነ እንደነዚህ አይነት ደካማ እናትና አባቶች መረዳት አይችሉም፣ ሜዳ ላይ ይቀራሉና አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። በሌላ ቪዲዮ እስከምንመለስ ድረስ ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ።